አስሩ የቤተ ክርስቲያን የቅድስና ማዕረጋት የሚባሉት እነማን ናቸው የሚለውን መረጃ እንመለከታለን። መረጃውን እንደደረሳችሁ ለሌሎችም እንዲዳረስ አድርጉ፣ ሰብስክራይብ አድርጉ። የበለጠ እኔንም ያበረታታኛል ማለት ነው። እንግዲህ እንደ ቤተ ክርስቲያን እንደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተምህሮ መሰረት ቅድስና የአንድ ጊዜ ሕይወት፣ መዳን የአንድ ጊዜ ሕይወት አይደሉም። በሂደት ውስጥ የምናድግባቸው በሂደት ውስጥ የምንለወጥባቸው ሂደቶች ናቸው ማለት ነው። እንደ ሌላው ቤተ እምነት መዳን አንዴ ነው፣ በእምነት ብቻ ነው የምንድነው፣ ስራ ተግባር አያስፈልግም፣ ቅድስና የሚባል ነገር የለም፣ ሁላችንም ቅዱሳን ነን፣ ክርስቶስ አንዴ ሞቶልናል ብለን ደምድመን የምንቀመጥባት ህይወት የላትም ቤተ ክርስቲያን። ሂደት ነው። እድገት ሂደት እንደሆነው ከዳዴ ወደ ሁለት እግር እየተባለ እንደሚታደገው ሁሉ በቅድስናም የእድገት ደረጃ ነው፣ ሂደት ነው፣ በሂደት ነው የሚታደግበት ማለት ነው። ስለዚህ እስኪ አስሩን የቅድስና ማዕረጋት በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ያለውን እንመለከታለን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 10 የቅድስና ደረጃዎችና ማዕረጋት አሏት። ይሄንን ታስተምራለች ጠንቅቃ። ያም ማለት ምን ማለት ነው ሲባል በሶስት ደረጃዎች ከፍላ በሶስቱ ምድቦች ውስጥ ደግሞ የየራሳቸው ዝርዝሮች አሏቸው። አንደኛው ወጣኒነት ይባላል ወይም ደግሞ ጀማሪነት፣ ሁለተኛው ደግሞ ማዕከላዊነት፣ ሶስተኛው ደግሞ ፍጹምነት የሚባሉ ደረጃዎች አሉ። በእነዚህ ውስጥ ደግሞ ምን ምን ነገሮችን ያካትታሉ የሚለውን ነገር እንመለከታለን ማለት ነው። ወጣኒነት ሲባል እንግዲህ ጀማሪነት ነው። አንድ ክርስቲያን ከምንም ተነስቶ ሲጀምር፣ የጸሎት ሕይወት ሲጀምር፣ መጾም፣ መጸለይ፣ መስገድ ሲጀምር ያሉትን ነገሮች ሁሉ የምናይበት ነው ማለት ነው። በዚህ ሂደት ውስጥ ስንመለከት እንግዲህ በወጣኒነቱ ውስጥ የመጀመሪያው ደረጃ ዝምታ ወይም ደግሞ ጽማዌ የሚባለው ደረጃ ነው ማለት ነው። ጽማዌ ወይም ዝምታ ማለት ስለምንም ነገር ሐሜትን፣ ተንኮልን፣ ስለ ወሬ ነገሮችን አቁሞ በጸሎት ብቻ መበርታት፣ ሐሜትን ማቆም፣ በሌላው ላይ መፍረድን ማቆም፣ የተለያዩ ነገሮችን የምናቆምበት የመጀመሪያው ደረጃ ነች ማለት ነው። ይሄንን ደረጃ ደግሞ ስናልፍና ከፍ ብለን በቅድስናችን ጨምረን ስንገኝ ደግሞ ልባዊነት ወይም ደግሞ ማስተዋል የሚባል ደረጃ ይመጣል ማለት ነው። ይሄ ልባዊነት የሚባለው ደረጃ ማስተዋል ይባላል። ነገሮችን የምናስተውልበት ሂደት ነው። የምንጸልየውን ጸሎት ቃሉን ማነብነብ ብቻ ሳይሆን ትርጉሙን እየተረዳን የምንሄድበት ህይወት ነው ማለት ነው። የቅድስና ደረጃ ነው። ምክንያቱም በመጀመሪያ ደረጃ የአንደበትን ኃጢአት ዘግተነዋል ማለት ነው። ሐሜትን፣ ሌሎች በአፍ በምላስ የሚመጡ የአንደበት ኃጢአቶችን ዘግተናቸዋል ቀድመን። ስለዚህ ወደ ማስተዋል ደረጃ ወደ አይነ አእምሯችንን ልባችንን ወደ መጠቀም ደረጃ እንሸጋገራለን ማለት ነው። ሶስተኛው በወጣኒነት ወይም በጀማሪነት ስር ያለው ደግሞ ጣዕመ ዝማሬ ይባላል። ጣዕመ ዝማሬ ማለት ነገሮችን በተመስጦ ማየት ወይም ደግሞ ማድመጥ መቻል። ዝማሬ ሲዘመር ዝማሬው ምን እያለ ነው የሚለውን ትርጉሙ መረዳት፣ ውስጡ መመሰጥ፣ በጸሎታችን ውስጥ ተመስጦ ውስጥ ገብተን ጸሎቱ ምንድን ነው የሚለው፣ ቃሉ ስለምንድን ነው የሚያወራው የሚለውን ነገር ማስተዋል መቻል ነው። ስለዚህ ጣዕመ ዝማሬ ይባላል። የዝማሬያችን የምስጋናችን ጣዕሙን፣ ውበቱን፣ ትርጉሙን የምንረዳበት ነው። እነዚህ ሶስቱ በወጣኒነት ስር ወይም በጀማሪነት ስር ያሉ ናቸው። በማዕከላዊነት ስር ደግሞ አራተኛውን እናገኛለን። በማዕከላዊነት ስር በመጀመሪያ ደረጃ ያለው አንብ ይባላል ወይም ደግሞ ማንባት። ስለምንድን ነው የምናነባው ሲባል አንድ ስለ ኃጢአታችን፣ ስለ በደላችን፣ እግዚአብሔርን ስንበድል ስለመኖራችን የምናለቅስበት ነው ኃጢአታችንን እያሰብን። ሁለተኛ ደግሞ ግፋአ ሰማዕታትን እያሰብን ሰማዕታት ይህ ሁሉ መከራ በሃይማኖታቸው ምክንያት ደረሰባቸው ወየውልኝ ለኔ እያልን ስለ ግፋ ሰማዕታት እያሰብን የምናለቅስበት ነው ማለት ነው። እንዲሁም ደግሞ በሶስተኛ ደረጃ ለምን እናለቅሳለን ከተባለ እግዚአብሔር አምላካችን ኢየሱስ ክርስቶስ ስለደረሰበት መከራ ለእኛ ሲል ስለተቀበለው ጸዋትወ መከራዎች ሁሉ እያሰብን የምናለቅስበት ነው። በማዕከላዊነት ስር ያለው የመጀመሪያው ደረጃ ወይም ደግሞ አጠቃላይ አራተኛው ማለት ነው። ከዚህ ቀጥሎ ኩነኔ የሚባል አለ። ኩነኔ ሲባል ፍርድ ማለት ነው። በማንም ላይ አለመፍረድ፣ አንደበትን መዝጋት። በዚህ ደረጃ ስር አባ መቃርስ የሚባለው
ቅዱስ ምን አድርጓል? በገዳም ውስጥ ይኖሩ ከነበሩት መነኮሳት ውስጥ አንዱ ሴት እየያዘ ይገባ ነበር ወደ በዓቱና ሌሎች ተከታትለውት ይሄንን ነገር ለአበምኔቱ ለአባ መቃርስ ያደርሱለታል። እሱም ሰምቶ አይ ልጅ አያደርግም ውሸታችሁን ነው ይላቸዋል። አይ ኗና እንሂድና እንየው ይሉታል። ከዛ በኋላ እሱም በሩ አካባቢ ሲደርስ ድምፅ እያሰማ አባ ገሌ እያለ እየተጣራ ይገባል ማለት ነው። በሚገባበት ሰዓት ላይ ቶሎ ብሎ ያ መነኮስ ያችን ሴት ቅርጫት ይደፋባታል ማለት ነው። ቶሎ ብሎ አባ መቃርስ ምን ያደርጋል? ገብቶ እዛች ቅርጫት ስር እንደሆነች ስለተረዳ መንፈስ ቅዱስ ስለነገረው ቁጭ ይልበታል። ከዛ በኋላ ፈልጉ የት አለ የልጄን ስም የምታጠፉት ብሎ ሲላቸው አረ ነበረች አለች ብሎ ይላሉ። ተነስ እንዳይሉት አበምኔታቸው ነው ከሳጠራው ላይ እዛ ስር እንዳያዩ። ከዛ በኋላ አፍረው በሉ ዞር በሉ ሂዱ ውሸታሞች ብሎ አቧሯቸው ይወጣሉ። ከዛ በኋላም ያመነኮስ ለምን እንዲያደረግክ ልጄ ብሎ ቀኖና ሰጥተውት ኃጢአቱን በደሉን ሸፍኖለት ሳይፈርድበት ይወጣል ማለት ነው። ስለዚህ በሌሎቹ አለመፍረድ መቻል ኩነኔ ይባላል ማለት ነው። በዚሁ ደረጃ ስር ደግሞ ሶስተኛው ፍቅር ነው። ሃይማኖት ሳንለይ፣ ከለር ሳንለይ ወይም የቆዳ ቀለም ሳንለይ፣ ብሔር ሳንለይ፣ የሰፈር ልጅነትን ጎጥን ሳንለይ ሁሉንም በኩል ፍቅር መውደድ መቻል ሶስተኛው ደረጃ በማዕከላዊነት ስር። አራተኛው ደረጃ በማዕከላዊነት ስር ያለው ደግሞ ሁሰት ይባላል። ሁሰት ማለት አንድ ቦታ ላይ ቁጭ ብለው ቅዱሳን ሌላ ቦታ ላይ የሚደረገውን ነገር በአይነ አእምሯቸው ወይም በመንፈስ ማየት ማለት ነው። እያንዳንዷን የምትደረገውን ነገር መመልከት ማየት ሁሰት ይባላል ማለት ነው። ስለዚህ እነዚህ አራቱ ደረጃዎች አንብ፣ ኩነኔ፣ ፍቅርና ሁሰት በማዕከላዊነት ስር የተቀመጡ አራቱ የቅድስና ደረጃዎች ናቸው ማለት ነው። አንዱ ከአንዱ ስለሚበላለጥ ማለት ነው። በፍጹምነት ደረጃ ስር ስንመጣ 3 ደረጃዎችን እናገኛለን። አንደኛው ንጻሬ መላእክት ይባላል። መላእክት ሲወጡ ሲወርዱ መመልከት ማለት ነው። ለአገልግሎት ሲወጡ ለአገልግሎት ሲወርዱ ምን እያደረጉ ነው የሚለውን ነገር ተመስጦ ማየት። ለሌላው አይታይም። በዛ ቅድስና ደረጃ ላይ ለደረሰው ብቻ ነው ያ ነገር ማየት የሚቻለው። ስለዚህ መላእክት ሲወጡ ሲወርዱ የምናይበት ሌላኛው ስቴጅ ደግሞ ንጻሬ መላእክትን መመልከት የሚባል ደረጃ አለ። ይሄ ፍጹምነት ደረጃ ላይ ስንደርስ ማለት ነው በቅድስና። እዚሁ ደረጃ ስር ፍጹምነት ስር ደግሞ ሌላኛው ደረጃ ደግሞ ተሰጥሞ ብርሃን ይባላል። በብርሃን መዋጥ በብርሃን መመሰጥ ማለት ነው። እኛ ራሳችን ብርሃናዊያን መላእክትን መምሰል ብርሃንን መልበስ መቻል ማለት ነው። ይሄ ቅድስና ደረጃ ነው። ከመላእክት መመልከት አልፈን እኛ ራሳችን በብርሃን ተውጠን በብርሃን ውስጥ መታየት ብርሃን ሆነን መገለጽ ማለት ሌላኛው የቅድስና ደረጃ ነው። የመጨረሻዋ 10ኛዋ ወይም ደግሞ በፍጹምነት ስር ያለችው 3ኛዋ ደግሞ ከዊነ እሳት ወይም ደግሞ ነጽሮተ ስሉስ ቅዱስ ትባላለች። ከዊነ እሳት ማለት እሳት መሆን ወይም ደግሞ ነጽሮተ ስሉስ ቅዱስ ማለት ስሉስ ቅዱስን በመንበራቸው እንደ ቅዱሳን ማየት መቻል ማለት ነው። ይሄ እጅግ ከባድ ነው። እዚህ ላይ ደርሶ ከታዩት ቅዱሳን ውስጥ አንዱ ቅዱስ ባስልዮስ ዘቂሳርያ የምንለው አባት ነው። ነፍሳት እንኳን ገላው ላይ ልብሱ ላይ ሲያልፉ ይቃጠሉ ነበር። ከዊነ እሳት ደረጃ ላይ ስለደረሰ በቅድስናው ማለት ነው። ነጽሮተ ስሉስ ቅዱስ ላይ ስሉስ ቅዱስን ስላሴን የማየት ደረጃ ላይ ደርሶ ስለነበረ ማለት ነው። ስለዚህ በኦርቶዶክሳውያን አስተምሮ ውስጥ የቅድስና ደረጃ እንደው ዝም ብሎ የሚገኝ ሳይሆን መውጣት መውረድ ከፍታ ዝቅታ ያለው ነው። እጅግ በብዙ ትጋትና መከራ ውስጥ በተግባር ውስጥ የሚመጣ ነው። አንዴ ድነናል ብለን የምንቀመጥበት ደረጃ አይደለም። ዛሬ ጽድቅ ሰርቻለሁና በቃ እዚህ ደረጃ ላይ ደርሻለሁ ብለን የማንወርድ መስሎን የምንቀመጥበት ደረጃ የለንም። ሁላችንም ቅዱሳንን ብለን የምንኮራበት መገለጫ የለንም። ቅዱሳን እንኳን እዚህ ደረጃ ላይ ደርሰው አይ እኔ ቅዱስ አይደለም ይቀረኛል፣ ኃጢአቴ ክርፋቴን በደሌን ማን አይቶልኝ ጌታ ይቅር ብሎኝ አኑሮኝ እንጂ ብለው እስከ ማለት ነው የሚደርሱት እንጂ ቅድስናቸው ሲጨመር አይታበዩም። ስለዚህ ይሄ ሁሉ የቅድስና ደረጃ በኦርቶዶክስ ውስጥ ያለ ነው። እኛ የትኛው ላይ መድረስ ነው የምንፈልገው? እንደው ሌላው ይቅርና ከኃጢአታችን እንኳን ነጽተን ሐሜትን፣ ተንኮልን፣ ምቀኝነትን፣ በሰው መፍረድን፣ ስለ ሰው ማውራት መዘብዘብን እንኳን ትተን ተገኝተናል ወይ? እግዚአብሔርን ደስ የሚያሰኝ ደረጃ ላይ ነን ወይ የሚለውን ነገር ልናስተውል ራሳችን ልንመረምርበት ይገባል። ስለዚህ ቅድስና እንደው ነጽሮተ ስሉስ ቅዱስ እንኳን ባንደርስ ከኃጢአታችን ታቅበን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን ጌታ ሆይ አንተ ምሕረት ብዙ ነው፣ ቸርነት ብዙ ነው፣ በአንተ ኃይል ነው የምድነው እኔ ምንድን ነኝ ብለን ደግሞ
በንስሐ መመለስና እግዚአብሔርን ደስ የሚያሰኝ ስራ መስራት ይገባናልና እንደ ሌላው በቅድስና እኛ ቅዱሳን ነን ብለን የምንኩራራበት ነገር የለንም ማለት ነው። መረጃው ደስ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ለእኔ ይጠቅመኛል። እግዚአብሔር ከሁላችን ጋር ይሁን።